ክርስቶስ አምላክን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ንጹሐን እንዲህ አላቸው። እናንተ ዛሬ የምትሰሙትን ብዙ ነቢያት ጻድቃን ወደዱ አልሰሙም። እናንተ ዛሬ የምታዩትን ብዙ ነቢያት ጻድቃን ወደዱ አላዩም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁ የተመሰገኑ ናቸው። እኛንም እንደነሱ የበቃን ያደርገን ዘንድ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን ወይታፈር እግዚኦ እስመ ጸዋዕኩከ
እግዚእነ ወአምላክነ ኩሎሙ ሕዝብ ወንጌል መንግሥቱ ለክርስቶስ ናፈቁ ነስ ወመንስ መቀርበት መንግሥተ ሰማያት ባረክ እግዚኦ ዘእምነገር ወንጌለ ማርቆስ ረዱከ ሐዋርያከ ስባይ ምድር እስከ አርያም ለዓለመ ዓለም አሜን። የማርቆስ ወንጌል ምዕራፍ 8 ከቁጥር 22 እስከ 27 የተገኘው ቃል እንዲህ ይላል። ወበጽሑ ቤተ ሳይዳ ወአምጽኡ ኀቤሁ ዕውረ ወአስተንቆ ይግሥኦ። ወደ ቤተ ሳይዳም በደረሱ ጊዜ አንድ ዕውር ሰው አምጥተው እንዲዳስሰው አመጡት። ያን ጊዜ ዕውር በእጁ ይዞ ከአገር ውጭ አወጣው። በዓይኑ ላይም እንትፍ ብሎ ዳሰሰውና ምን ታያለህ አለው። ተመልክቶም ሰዎችን እንደ ዛፎች ወዲያና ወዲህ ሲሉ አያለሁ አለ። ዳግመኛ ዓይኑን ዳሰሰውና ደህና አየ፣ ብሩህ ሆኖለት ሁሉም ተመለከተ። ወደ መንደር አትግባ፣ በአገር ውስጥም የምታወራው ወሬ አይኑር ብሎ ወደ ቤቱ ሰደደው። ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል ለጌታ ለደቀ መዛሙርቱ በማርቆስ ወንጌል። አቤቱ አምላካችን፣ አቤቱ መጋቢያችን፣ አቤቱ አባታችን በረከታቸው ረድኤታቸው ያሳድርብን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። በምሕረቱ በቸርነቱ ይጎብኘን። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም አማላጅነቷ ጣዕሟ ፍቅሯን በልቦናችን ያሳድርብን። የገናናው መልአክ የቅዱስ ዑራኤል አማላጅነቱ ረዳትነቱ ጠብቆት አይለን። አባታችን በማለት እናመስግን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ንጹሐነ ማትያስ እግዚኦ መሐረነ ክርስቶስ ለ12 ጊዜ ከማሁ እንደ እግዝእትነ ማርያም መሐረነ ክርስቶስ ንስሐንም ትቀበል ኃጢአትን ይቅር የምትል ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ የእኔንና የሕዝብን ኃጢአት ይቅር በል። ስናውቅ በድፍረት ሳናውቅ በስህተት የሠራነውን ኃጢአታችንን ይቅር ይበለን። ማይሰራ ኃጢአት እግዚአብሔር ይፍታ። እኛ ጋር እንድትሆኑ በታላቅ ትህትና እየጠየቅን ሁላችሁ ውስጥ ላይ ብትቆሙ ከአጠገብ ለአጠገብ የምታጉረመርሙ እየያዛችሁ አንደበታችሁን እየተቆጣጠራችሁ እስከ ፍጻሜ አብረን እንጓዛለን ማለት ነው። ሰገንታ ኬኛ ቶኮ የኔ ኤገሌ ጅራ አንገቶ ሙራት ሙ ሰገንታ ኬኛ ወል ኦርዶፋ ዴሙዳፍ ጉራ ወሊፍ ከኑ አፋን ኦፊሙ ወርታን አጌፈቹ አፋን ፈተኒ ጉራ ውፍራቹ ለቤዳን ሙ ቀልቤፈቹ ለከኑራ ይገሙ ይቻል ሰገንታ ኬኛ ጀልቀቡዳፍ የጉባኤያችን መክፈቻ የሆነው መዝሙር ይሄንን ጉባኤ ባርክልን ጌታችን የሚለው መዝሙር ለመዘመር በአብ በወልድ በመንፈስ ቅዱስ አምላክን በወለደች በቤታችን በቅድስት ድንግል ማርያም አማላጅነት በጻድቃን በሰማዕታት በመላእክት ተራዳይነት አምነን መናፍቃንን ክደን እንዘምራለን። እንዘምር ይሄንን ጉባኤ
Oh
አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ለዚህ ሰዓት ደረሳችሁ? መዓቱ የራቀ ምሕረቱ የበዛ ቁጣው የዘገየ የአባቶቻችን የቅዱሳን አምላክ እግዚአብሔር በምህረቱ በቸርነቱ ደግፎ ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ለስሙ ይሁን። እንደምን አምላካችን እግዚአብሔር በዚህ ምሽት በዚህ ሰዓት በቃሉ እንዲደግፈን በቃሉ እንዲጎበኘን ፈቃዱ ይሆንልን። ዋቅኒኬኛ ኢየሱስ ክርስቶስ አከጭቡ ኬኛ ከበለሳ ኬኛው ሰኑትን ከሚል halkan kana ebbaf qulqullinaf keessumayyu dubbi sagaleesaatiin akka boqonnu kan nu feeyyame maqaan isaa kan ulfaatee fi kan galatoomi nuuf haa ta'u. Egaa waaqayyoon waaqa cimaati. ክርስቲያኖታ ራስ ጭሚና በርባደ እግዚአብሔር የትጋት አምላክ ነው። ከክርስቲያኖች ደግሞ ትጋትን ይፈልጋል። ብዙ ጊዜ በቤተ ክርስቲያናችን ያለው ሥርዓተ አምልኮ ረጅሙን ጊዜ የሚፈጀው በሌሊት ነው የሚያልቀው። አይታችሁ ከሆነ ማህሌት አሁን ተጀምሯል አይደል? ምን ሰዓት ነው? ቀን ነው ሌሊት ነው? ሌሊት ላይ ደግሞ ሰው ምን ይሆናል? ይተኛል። ቀን ስለሚደክመው ሌሊት ላይ ምን ይሆናል? namni guyyaarra ifaajawaan olufu halkan maalta hindadhaba silaafoo uffateefu himuugaa hindadhaba inchiisa. garuu waaqeffanni mana kiristiyaana keenya keessa jiru irraa caala halkaniin raawwatama. ayyaanonni gurguddoo kan jedhaman kan akka cuuphaa, kan akka dhalachuu Kiristoos, kan akka du'a ka'uu Kiristoos kan raawwataman halkaniin በሌሊት የተደረጉ በዓላት ናቸው። ለምንድን ነው ካለ እግዚአብሔር የትጋት አምላክ ስለሆነ ነው። በዚህ በሉቃስ ወንጌል ምዕራፍ 2 ላይ ምን ይለናል? በሌሊት መንጋቸውን ተግተው የሚጠብቁ እረኞች ይላል። ምን ብለው የሚጠብቁ? ተኝተው የሚጠብቁ? አንቀላፍተው የሚጠብቁ? ምን ብለው የሚጠብቁ? ተግተው የሚጠብቁ። ስለዚህ ክርስትና የትጋት ህይወት ነውና አብዛኛው ሥርዓተ አምልኳችን በሌሊት የሚከናወነው እግዚአብሔር የትጋት አምላክም ስለሆነ ነው። ብዙ ሚስጥሮች ቢኖሩትም ማለት ነው። ነገር ግን ዛሬኛም ልንተጋ ያስፈልጋል።
ብዙዎቻችን ገና ካሁኑ ሙቀቱን ማለመሰለኝ እያለን ነውና ያችሁም ለጥቂት ደቂቃ የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የአባቱን ፈቃድ ያደረገ ማን ነው የሚል ይሆናል። እስኪ በሉ የአባቱን ፈቃድ ያደረገ ማን ነው? ፌዳ አባሳ ከራወቴ ኤኙዳ ወንጌላ ማቴዎስ በቆና ድግደሚቶክ ለኮሰ ሶዶሚቶክ ወረከንጅሩዳ የማቴዎስ ወንጌል ምዕራፍ 21 ቁጥር 31 ላይ የተጻፈ ቃል ነው። በዚህ ርዕስ ዙሪያ ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። ጊዜ ለመቆጠብ ከመቆጠብ አንፃር አብዛኛው በአማርኛ ተጠቀማለሁ። በተቻለ መጠን ኦሮምኛም እየቀላቀልን እንማማራለን። ቃሉን የተናገረው ወይም ይሄ መጠይቃዊ ንግግር ያቀረበው መድኃኒታችን ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 28 ጀምሮ ስናነብ ክርስቶስ በምሳሌ ሲናገር እንሰማዋለን። እንዲህ ይላል። ምናልባት መጽሐፍ ቅዱስ የያዛችሁ አውጡና አንድ ላይ እናነባለን። ነገር ግን ምን ይመስላችኋል? አንድ ሰው ሁለት ልጆች ነበሩት። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሂድና በወይኔ አትክልት ስፍራ ስራ አለው። እርሱም መልሶ አልወድም አለ። ኋላ ግን ተጸጸተና ሄደ። ወደ ሁለተኛውም ቀርቦ እንዲሁ አለው፣ ሂድና ወደ እርሻ ስራ አለው። እርሱም መልሶ እሺ ጌታዬ አለና ነገር ግን አልሄደም። ከሁለቱ የአባቱን ፈቃድ ያደረገ ማን ነው አላቸው ይላል። ይሄ መጠይቃዊ ምሳሌ ነው። ነብይ ተቆጆ ሌላ ማቀባቱ ኢሳቶኮቲ ዴሚቲ ነፈቀ ቆንዳራ ኦሊቲ ሆጂ ሆጀዱ ኢቲንጀደ እንገሩ አንንዴሙ የዴ ዲዴ ቦዳራ ገሩ ቱሬ ሂንጋቤ ገረ ለፈቆናቲ ሲንዴሜ ኢሳለም መፋቲ ያሜ ያሙጫቆ ገረ ለፈቆናቲ ዴሚቲ ሆጂራ ኦሊ ኢቲንጀደ ኢኒስ ቶሌ ያጎፍታኮ ኢቲንጀደ ገሩ ሂንዴምኔ ኢሳን ለማንኬሳ ፌዳ አባሳ ከራወቴ ኢሳከሚ ጀደጋፈት ኤኙት ሳዲ ዴዴ በምቦ ኢሳቶሌ ዴዴ ኢሳቶሌ ዴዴ ዲዴ እንዴ ዳዊት ፌዳ አባሳ ከራወት ሚትኔ የትኛው ነው የአባቱን ፈቃድ የፈጸመው? እሺ ብሎ የሄደው ወይስ እምቢ ብሎ የቀረው? እሺ ብሎ የቀረው ወይስ እምቢ ብሎ የሄደው? እምቢ ብሎ ምን ያለው የቀረው። እሱ ምን አለ? የትኛው ነው ብሎ ለአይሁድ ጠየቃቸው። ፊተኛው ነው አሉት። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮች ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል። ዮሐንስ በጽድቅ መንገድ መጥቶላችሁ ነበር፣ አላመናችሁበትም። ቀራጮችና ጋለሞቶች ግን አመኑበት። እናንተም ይህን አይታችሁ ታምኑበት ዘንድ በኋላ ንስሐ አልገባችሁም ይላል። አሁን ጌታ ከላይ ጀምሮ ስንመለከት በምሳሌ ነው። አይሁድ ምን አይነት ጥያቄ እንደጠየቁት፣ በማን ስልጣን ነው ይሄን የምታደርገው? ኬታ አምጥተነው? ማን ነው የሾመ? ኬና ምክንያቱም ኢየሱስ ሲወለድ የተወለደው በበረት ነው አይደል? ሞራው ሪኪሰን አለደብቲ በበረት ነው። እናቱ አንዲት ደሃ የገሊላ ሴት ናት። ያው አባቱ ባይሆንም አባት ተብሎ ያሳደገው በህዝቡ ዘንድ የተናቀ እንጨት ጠራቢ የሆነ ዮሴፍ ነው። ሰፈሩ የድሆች ሰፈር፣ ያደገበት ሰፈር የድሆች መንደር የሚባል የአህዛብ መንደር የሚባል ገሊላ ነው። ኢየሱስ ክርስቶስ በመድር ላይ ሲታይ ከነገስታትም ከካህናትም ወገን እንደው ዘመድ ነኝ ብሎ የሚጠራው የታወቀ ሰው የሌለው ሰው ነው። አያችሁ ክርስቶስ በምን አይነት ትህትና እንደተገለጠ። ይችላል እኮ የዳዊት ልጅ ተብሏል። እርግጥ
ግን ዳዊት ንጉስ ነው አይደል ዳዊት ምንድነው ንጉስ ነው ግን ቤተ መንግስት ተወልዷል ኤልሳቤጥ የእመቤታችን የአክስት ልጅ ከአሮን ወገን ይላታል አሮን ምንድነው ካህን ነው ክርስቶስ በቤተ መቅደስ ተወልዷል የነ የተወለደው በከብቶች በረት አሁን ሰዎች በሰውኛ አይን ሲያዩት የደሃ ልጅ ነው የድሆች መንደር ልጅ ነው እንደው የተዋረደ ስራ የሚሰራ እንጨት ጠራቢ ነው እናቱ ድንግል ማርያም እንኳን በሉቃስ ወንጌል ምዕራፍ 2 ላይ ወደ ቤተ መቅደስ ይዛው ስትሄድ መስዋዕት ይዛ ሄደችው የደህንነት መስዋዕት ይባላል ሁለት ርግቦችን ነው ስንት ርግብ የሚያቀርበው ማን ነው ብለን ኦሪት ዘሌዋውያን ምዕራፍ 6 ስናነብ ርግብ የሚያቀርቡት በጣም ደሃ የሆኑ እስራኤላውያን ናቸው ድንግል ማርያም ምንድነች በስጋ ምንድነች ደሃ ግን ሀብቷ ከምድራዊ ሀብት በልጦ እስከ እስከ ሰማይ ቅዳሴ ላይ ምንድነው ብለለው ወምራት ለሚካኤል ወብስራት ወሀብተ ሰማያት ለማርያም ድንግል የሰማይ ሀብት ሙሉ ለማን ምህረት ለሚካኤል ብስራት የሰማይ ሀብት ደግሞ ለድንግል ማርያም ግን የደሃ ነበር ክርስቶስ እና አይሁድ ታምራትን ሲያደርግ በማን ስልጣን እንደሚሰራ ጠየቁት በማን ስልጣን ከየት አመጣው በምን ስልጣን ታደርጋለህ ይህንን ስልጣን ማን ሰጠ አሉት እሱም ሲመልስላቸው እኔ ደግሞ አንድ ነገር ጠይቃችኋለሁ የዮሐንስ ጥምቀት ከወዴት ነበረች ከቤተ መንግስት ነች ወይስ ከቤተ ክህነት ከባለስልጣኖች ወይስ ከባለጸጎች ብሎ ጠይቃቸው አናውቅም ማለት ስለዚህ እኔም በማን ስልጣን ይሄን እንደማደርግ አልነግራችሁም አላቸው ግን ምሳሌ ስሙ አንድ አባት ስንት ልጆች አሉት አለ ሁለት ልጆች የመጀመሪያውን ጠራውና እርሻ ቦታ ሄድና ስራ አለው ነገር ግን አልሄድም አለ በኋላ ግን ተጸጸተና ምን አለ ሄደ ሁለተኛው ግን ሂድ አለው እሺ ጌታዬ አለ ያዘዘው ማን ነው አባቱ ነው ወይስ ጌታው አባቱ ከፍ አደረገውና ምን አለው ጌታዬ አለ አባቱ ግን ሄዶለታል አባፉ ጌታ ሚል ብዛቱ ግን ፈቃዱን የሚያደርግ ግን አለ የለም እሺ ጌታዬ አለ አሁን እነዚህ አባታቸው አንድ እንደሆነ ሲናገር አንድ አባት ያላቸው ሁለት ወንድማማች የተባሉት ህዝብና አህዛብ ናቸው ማንና ማን ህዝብና በሉ ህዝብ የሚባሉት ማን ናቸው ካልን የአብርሃም ተስፋ የተሰጣቸው ትምህርተ ግዝረት ያላቸው የተገረዙ ነቢያት ያላቸው ህግ ያላቸው ሙሴ ያላቸው ነቢያት ያሏቸው እግዚአብሔርን የሚያውቁ ምን ይባላሉ ህዝብ አህዛብ ደግሞ የሚባሉት እግዚአብሔርን የማያውቁ እንጨቱን ጠርበው ድንጋዩን አልዝበው የሚያመልኩ ፀሐይን አምላክ ወንዙን አምላክ ተራራውን አምላክ ዛፉን አምላክ ብለው የሚያመልኩ ናቸው ታላቅና ታናሽ የተባሉት ሁለቱ ናቸው ታላቅ የተባሉት አይሁድ ናቸው የመጀመሪያ የተባሉት አህዛብ ናቸው ዋባየቱን ኩረማ ዋባየቱ ጄቀማ ክርስቲያኑማ ለመታን ካለ ክርስቲያና ካኔር ሞርማቲቨን ነው ይደነራ አከለመታ ይኑ መምኔራ ይጀቀብና ጉራቀብና ሉካቀብና አርካቀብና ኢላሉ ደገፈቹ አርካን ቀቀበቹ ሉካን ደደቢው እንደነኛ አረማን እንደመቹ እንደነኛ ኑቲ ነማቢታ ከጀደም ነሙማ አላራጅሩ በዴማቲ በርባዳቲ ገረበለ ዋቀዩት ዴቢሳ ከእንጀረምነ በኑ ከሰጅረ ከናፉን ኩራምኔ
kanaaf waaqayyoodhaaf rakkisaa taane hin dhaggeeffannaa toolee jennaa ililchinee harka dhoofnee himmu lallabnee akkasiisumayyuu jiru jennee haaja ibsifannee galla garuu hojiirra jiru hiyyaadatu taanaan wangeela Maatewos boqonnaa 13 irratti qotee bulaan tokko sanyii facaasuudhaaf gadi ba'eedha gooftaan keenya Yesuus Kiristoos fakkeenyaan himuu barsiisu iji ishee tokko karaarraa buute karaarraa waan buute isinasumaaf sirbirri dhufee ija san fudhatee deeme kilmoo sanyii san fudhatee deeme sanyiin isheen tokko immoo lafa kattaa gadi fageenyaan biyyee hin qabne kattaa irratti buute yeroodhaaf magarte garuu aduun baanaan innasumaa coolagdeedha sanyiin isheen tokko immoo qoreetti jiddu buute ol guddattee akka firiin godhanne garuu qoreettiin sun hudhee ishee qabee sanyiin isheen tokko immoo lafa gaarii irratti buute isheenis hin margiti firii 30 60 100 godhattee egaa hubadhaa nuti isa kaminaati sagandi gubbaa bu'eedha isa lafa kattaarraa bu'eedha isa qoreetti jiddu bu'eedha moo isa sanyii isa gaarii irra bu'eedha laata baay'een keenya gammachuudhaan dubbii sagalee waaqayyoo dhaggeeffanna maaloo ila barsiisonni waan ajaa'ibaa dubbatan biyya fagoorraa dhufanila waan ajaa'ibaa akka haga amma dhagahame hin beekne nu dhageessisuudhaaf dhufaniiru maaloo koottaa waay baananii naaf fannifamaa montaa arboo magaalaa keessa iyyaa dhufne girrisne dhufne barumsi akkasiisumayyuu hin jiru chop godha harka dhufne gallaa hojiirra garuu hin jiru innasuma coolagna naasi gadi baanu sibbirri dhufee nurraa fudhata yoo nu wajjin buleellee firiin godhatu yeroodhaaf amma guyyaa sadiif yoo qophaa'e guyyaa sadii baratanii guyyaa arfaffaatti naxalaa bitatanii faabatas kanaa dhufu shanaffaatti immoo macaafaa qulqulluu yookiin macaafaa kadhannaa bitatanii dhufu arfaffaa irratti dadhabanii guufu akkuma sila barannee achitti dadhabnee qubna baay'een keenya yeroodhaaf garuu dubbii abbaa keenya fedha abbaa keenya raawwachuu kan dandeenyu ganamaadu ergamnee ta'a guyyaa yookiin galgala halkaanis haa ta'u isaa ijoollummaan dhaggeeffanne bara dargaggummaatti isa bara dargaggummaatti dhaggeeffanne bara dullummaatti isaa ta'u gara waaqayyootti deebi'uu qabna ወደ እግዚአብሔር መመለስ እንደው በደስታ መስማት ብቻ አንሆን አንድ ጥቅስ ልጥቀስልን ልንገራችሁና ልጨርስ ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 30 ላይ እንዲህ ይላል አንተም የሰው ልጅ ሆይ የሕዝብህ ልጆች በቅጥር አጠገብና በቤት ደጆች ውስጥ ስላንተ ይናገራሉ እርስ በርሳቸውም አንዱ ከአንዱ ጋር እንሂድና እግዚአብሔር ያለው ቃል ምን እንደሆነ እንስማ ብለው ይናገራሉ ሕዝብ እንደሚመጣ ወደ አንተ ይመጣሉ እንደ ሕዝብም በፊትህ ይቀመጣሉ ተቀምጣችኋል አይደል እንደ ሕዝብም በፊትህ ምን ይላሉ ይቀመጣሉ ቃልህን ይሰማሉ እየሰማችሁ ነው አይደል ይሰማሉ ነገር ግን አያደርጉትም በአፋቸው ብዙ ፍቅር ይገልጣሉ ልባቸው ግን ስስታቸውን ትከተላለች እነሆ አንተ መልካም ድምጽ እንዳለው እንደሚወደድ መዝሙር ማለፊያም አድርጎ በገና እንደሚጫወት ሰው ሆንክላቸው ቃልህን ይሰማሉ ነገር ግን አያደርጉትም ሰገሌ እንደገው ገሮ ጅራ እኖልቸል ኦፍማ አፍደማን ኦፍማ ፊፋጅና መሌ ለጠቢባቲ ቃል ትበቀው ለጥበበኛ ሰው ለማኦጌሳፍ ዱቢቶ ኪቲሳ ጌሲራ ዱቢቶ ኪቲ ጀቺቶ ኪቲ ኑንጋ አይቱበ ወድማ ዋጋዩ ያተቲ ቀልጂ ጅረዳ haye ijiranera amma dafa forif daga Kristos furada fudanera kada cala garuma hojjeda waaqayyo gammachisa upulata kesan jallada jirada baka gasuma kudin gaatore ayyolin akakilin ababele kenya Maatiyos akkana jedhe Petros akkana jedhe Qorontos irra akkas jedha Timoteos irra akkana jedha injedamne dagaaniyum bekan garu baani yawa jedhani bokkarosani galu takabelani bekan takawa qarra gargar baani bekan iyyanin dhagaham dubbatani himmadees amma nuti
arafteenye wallolchisne galla bokka roobsuudhaaf baane ittuu ongeessine baana malee takka bokka roobsuu hin dandeenye rakkoon keenyaayyuu makara yoo roobee hin dhokkaa'e inni waaqatti dheekkamne yoo cabe hin hongaa'e inni waaqatti boonye waaqaafis namaafis naman tollee taaneerra waaqayyoon nama gaarii nu haa taasisu fedha abbaa keenya akka raawwannu nu haa taasisu የአባታችንን ፈቃድ እንድንፈጽም እግዚአብሔር ይርዳን እሺ ብሎ ከመቅረት እግዚአብሔር ይጠብቀን ጌታዬ ብሎ ካለመታዘዝ እግዚአብሔር ይጠብቀን አባቴ ብለን እንድንታዘዘው ይርዳን ወደ ላከን እንድንሄድ ወደ አዘዘን እንድንደርስ እግዚአብሔር ለሁላችንም የሚታዘዝ ታዛዥ ልብ ይስጠን ለሊቱን የበረከት ሌሊት ያደርግልን ስብሐት ለእግዚአብሔር